ምን እንደሆነ አሳያለሁ ስማ እኔ ላይ ነው ታረርከው አዎ ንዝንዝሽ ሰልችቶኛል አረ መረራ አይደለ አንተም ብሎ ፍቅረኛ ደግሞ የገዛው ለምን አምጣ ለምን ግላኮም አይደለም አባራ አይነት ጥፍት ያደርገው አረ ነው እንዴ አምጫሽ ወራቤን ለምን ብርድ ሳምባሽ ነው ያስተፋሽ ምሽ ሰባቱንም ሁዴን ታመጫለሽ አረ እባክህ ምሳሳት ከራት ሰዓት ይዘባባል አምጣ ሰዓት አረ ነው አንቺ ጻጉሬና አንቺ ጻጉሬና ተሰፍቻለሁ በእናትህ ትችይ ሰጣለች እንዴ አንቺ ቦረሳውን ታዲያ ደግሞ እኮ የሚቆጨኝ ቆዳዬ ተገፎ ይሰራልሽ ቦረሳ ማለት ነው የሚቆጨኝ እሺ ጀርባሽ ጤናውን አልቀምም እንዴ አይፋሴን አንተ ጤናዬ እንዴ ወይ እማዬ አይፋሴን አረ በፍቅራችን ባሳለፍ ነው እንደው ባሳለፍ ነው ፍቅራችን እማዬ የኔ ወድ አረ እማዬ አባዬ አንተ ልቀቅሳ ጤናውን ስልብ አረ ጤናዬ እማ ጤናዬ ተታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየጋ እንጋይ አይዞ መንጋሻ ምንድነው የሚያደርግ ማለት ነው ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮች አይዞ አንተ ደግሞ ጨዋታ ተወዳል ተው በቃ አትሳቅ ይቅርብ የሚያመልጥ ከሆነ እኔ ካንተ ማረሰው ጨዋታ ማንገብ የጉርጓድ አስካለም ያዛት መንጋሻ ባሽሽና እንትና አንተ ይሁሉ ዳሰክ ድሙን ነው እንደጣጣ ሞላ እሱ ብለከን ወደታች አርጋ ምንድነው እዚህ ላይ ተረባለው አስካለም ባሽሽና ማንገ ፖፖ ታሽሽና ሌላ እሺ ሌላ ሞላ እሱ ብለከን ወደታች አርጋ ምንድነው እዚህ ላይ አረባካችሁ ታንከሩ ነው እንዴ አስካለ አረባካችሁ ኪንስ ማና ያባ አቤት አባ ምን ልታዘዝ ቁርስ ነገር በእናትሽ እንቁላል ተንቀልቅሎ ቡላ ተንቦልቡሎ ኧረ ተንቦለቦልሽ ተረጋጊ ጨጨብሰ ተጨብጭቧለልህ ያምሻል እንጂ እንዴ እሺ ቀንጨ ይቀንጨርል ኧረ ያቀንጨርሽ አባ ቀኒ ማለት ትውን ነው እሺ ብታረጋ አታጎራኛለህ ባሌ እሺ መጣ እሺ ሰርጊያት እንጀምር አዎ እንግዲህ ትጀምሩልኛላችሁ ትሳሳሙልኛላችሁ አሁን ትሳሳሙልኛላችሁ ተሳሳሙልኛላችሁ እናትዬ ቀረጻ ላይ ነው ወጣትኝ ወጣለሁ ግን መሳሳም የለም አይኔ ግን ተሳሳምን እሺ እንትን ታረጊልኛለሽ ምንድነው ደረቷን ትዳብስልኛለህ ደረቷን ዳብሰህ ምናምን ነው የምትጀምረው ደረቷን እየዳበስካት ትጀምራለህ አንተ ህሊና ከታዘዘልህ ዳብሳት ስራ አይደል እናትዬ በቴክኒክ ይገባል አልኩሽ እኮ በቴክኒክ ስለሚገባል አዎ አሃ እና እኔ ዳብስለታ እኔ ቁረጠኛ እኔ ዳብስለት እንዴ እናትዬ ስራን ያዝ ነው አልኩሽ እኮ እኔ አርስብለትም እሺ አሁን በቴክኒክ ይገባል አንዴ ወጣ በይልና ተመለሻለሽ አንዴ ወጣ ይቅርታ በጣም አሁን ምን ታደርገኛለህ ሳማት ራስ ሳማት ምን ነው እንጀራ አይቀርም ስራ አይቀርም ሳማት ይላል እንዴ እዛና አቤት አባ ምን ልታዘዝ ምሳ ነገር ስቲቨን ጨቆና ጥብስ አትክልት ይጨቆንና እንዴ አባ እኔ እኮ ምግብ እኮ ነው ያልኩት ሴት እሺ በርገር ይበርገግልህ ወይስ ተጋቢ ነው እንገብገብልህ ኧረ ተንገበገው ኧረ ቡና አምጪልኝ በቃ አብሮ ፈንድሻ ፈንድ ወይኔ እኔ ሚሪንዳዬን አልጠጣም አርፍ ማን እንደ ሚሪንዳ ቶሚ ወይ ይሄ ልብስ አወፈረኝ እንዴ አይ ዛሬ እንደውም ደህና ነሽ ባይሆን ትላንት የለበሽው ውፍረትሽን በጣም አስተቆ ነበር ዝርጥርጥ ብለሻል የምርህና ወፍራም ነሽ ያልከኝ ማለት እውነት መካድ አለበት እንዴ አይደለም ግን እንደ ፍቅረኛው ስሜቴን እንጠብቅልኝ ጠብቃለሁ ወፍራም ነሽ ዝርጥርጥ ብለሻል እመኝ ወክና አድርግ እንቀጥለው እንተ ግን በጣም እያበዛኸው ነው እሺ ጥፍሬን እስልኝ ዲዛይኑ አያምርም ያው ካለብሽ ጥፍር መጥመጥ አንፃር ሸፈን አድርጎልሻል አሁን ግን በጣም እያበዛኸው ነው ቆይ መች ነው ለኔ መጠቀቅ የምትጀምረው እሺ አሁን ቆይ በሞት ሌላ ሴት ታገባለህ ታዲያ ብቻ እንድቀረው ነው ይፈልጊ ምን ማለት ነው በቃ አትወደኝም ማለት ነው ይሄ ከሞደር ጋር ምን አመጣው ሲጀመር አንተ አትገባኝም እሺ አዎ ልክ እኮ ነሽ ሲጀመር እኔ የምትገባኝ በህይወት ያለኝ ሴት ነች ይሻለኛል ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ በጣም ሶሪ አም ሪሊ ሶሪ ለራሴ ነው ዛሰልፍ ሶስት ጥፎ ሆኖብኛል እዚህ ገፈትረኛል ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድኩ ስለሆነሽ ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ ለማንጂ ያላሙዲ ልጅ ነኝ ያላሙዲ አልተረፍኩም ወገቤን ያዘኝ ወገቤ ያላሙዲ አይኔንም እኮ አልቻልኩም እጄ ዞሯል አላሙዲ አይዞሽ አረ anyone help 911 እጄ ዞሯል 911 አልፈልግም ብር ነው የምፈልገው ገንዘብ ብር ስጠኝ አዎ ኦኬ ስንት ዲስኬ ተንሸራቷል ኢትስ ኦኬ ስንት 1000 ብር ኦኬ ይቻላል ችግር የለም 2000 ብር ይቻላል ችግር የለም ማማ 100 ሺህ ብር ኢትስ ኦኬ ይቻላል እሺ
እሺ ናልከው ቆይ 20 ሚሊዮን 100 ሚሊዮን ወይኔ ስሚሽ ሞዴል አስካለ እንዴት ነው የሚያረግሽ? ልጄ ጡት ማግኘት አልቻለም። ምንም እንትና አይልም አይወጣም ጡት። ሚልክ ታንከር ሳካር እስቲ ታኝ እዛ ግለጪ ችግር የለም። አዳዳዳ እነ መሰለጡት ነው እንዴት ነው? ለምንድን ነው ቀበቶ የምትፈታው? አይደለም በዚህ ነበር መግረፍ ማለት ማሳብ እኮ እንትን ብሎት ነው። እስቲ ዋው እንትን አላለም እንትን ተዳፈን እስቲ ማሳብ ነው። መጣ አሃ አው መጣ። አሁን አየሽ ጥሩ ነው መጣ። ቆይ አይዞሽ ቆይ በቃ ስራ ጀምሯል። በቃ እንትን ማድረግ ትችያለሽ። ዶክተር በነካጂ ሽንተም እኮ እምቢ ይለኛል አንዳንድ ማለት እቺ አንቺ ማማዬ ጥጋብሽ አልበርድ አለሳ ፈጣሪ ሰውር ከዚህች የሴት ጎረምሳ። እኔ ኮፒት ነኝ አትንበጫበጭ ባባ ቆሜ ቀራለሁ ያንተ አይነት ከማገባ። ልቤ ተራራ ነው ምላስ ሀገር ያጠፋል። ጃንቺ ግንባር ግን ከጃል ሜዳ ይሰፋል። እኔ ራስኮ እዚች ግንባር ሲሆን እኮ እንደምን ነገር አበዲ ወረግራ እንዳልጠለ ልግባር ውጥራል ማንንም ነው መልሰማው ጨለማ ፈርቶ ፖፖ ላይ ነው ቢሻለው አይደለም። ይኸውልህ በዚህ መጥቻለሁ በዚህ አይደለም ደፍቻለሁ እኮ አሁን ሽንት ቤት ቅመሞ ይላል። እድሉ ተሰጥቶሽ ማለት ነው ከአንድ ታዋቂ ሰው ጋር ምሳቢ ብትባይ ከማን ጋር መብላት ነው የምትፈልጊው? ኖሮኝ አዎ ብቻዬን ብበላ ችግር የለውም። ሰላምሽ ምንሽ ማሪ ምን ነው አናፈቁ? አረ ናፍቀሽኛል። ሰላም ተቀዘቀዘልኝ። አረ ቤተሰብ እንዴት ነው? ወንድምሽ እህትሽ አምሮብሻል ደግሞ ምን ይሆናል? አመሰግናለሁ። አይ እኔ ደግሞ ስታረፍጂ ጊዜ የሆነ ችግር ያጋጠመሽ ምናምን መስሎኝ ፈርቼ። ሟርተኛ ነው። እኔ እኮ ላንቺ በማሰብ እኮ ነው ፍቅር እናቴ እንደሆነ ነገር ከቢደርስብሽ እኔ እንደረስብኝ ማለት አይደለም። የማርች ማለት እናቴ አረጀሽ ለማለት ነው? ኧረ አይደለም። እኔ እናቴ ለማለት የእናቴ ምትክ ነሽ። ልክ እንደ እናቴ ነው ማየሽ፣ የምትንከባከቢኝ የኔ ሰው ማለት ነው። አሽሙረኛ ታሪክ ያጭውታል። እየሰደብኩ አይደል? አዎ ምን ልበል ታዲያ ሰው ሲሰርብ እሺ ነው የሚባለው? አይደለም። ቢሆንም ስድቤን ያጣጣልኩኝ ይመስለኛል። እኔ እኮ መሳደብ አንቺ ግን ምን ነው በጣም ፈላብሽ? ጥናጃ ሞጋጋ ባልዲ አቋም ምን እንደዚህ በጣም ተሽከረከርሽ? ጥናጃ ትርሳለኝ ብለሽ ነው መስኪው ሙልጭ አርጌ ነው መሰርብሽ። እሺ ስለማታቂ ነው ስንቷን ሴት ሙልጭ ጥርግ አርጌ ሰድቤ እግሬ ስር ተንበርክከው የሚለምኑኝ አይነት ወንድ ነኝ። እሺ መላጣ ዋተረጋጋ እንደዚህ ነው ወንድ ማለት። አበበ እባላለሁ። አበበ በሱ በላን? አይ አበበ በላይ ዳምጤ። እንግዲህ ዛሬ የሰርጋችሁ ቀን ነው። ወጣት አዩና ልጅ ሙልጌታ እንዴት የተባረከ ትዳር ሊሆን እንደሚችል መቼ መገመት ቀላል አይደለም። ወጣት አዩ ይሄንን ልጅ ወጣት ሙልጌታን የግል ባሌ እንዲሆን ፈልጋለሁ ብለሽ ትቀበይዋለሽ? ይገርም። እሺ ወጣት ሙልጌታ እንዴት ነው ልጅ አዩን ወጣት አዩን እንደ ባለቤት አምነህ ትቀበላታለህ? ልጅ ሙልጌታ አንድ ጊዜ አባ በሚገባ እሳይ አብርሃም የሳሪ ያርገው። አጨብጭቡላቸው። ነው አልመጣም። አሁንስ እሺ የነስ መጪና ላኪ እንዴ ወይ ሳሪ አጠገቤ እንዳትደርስ ሁለተኛ። ኧረ እኔ በትርፍ ጊዜ የምሰራው ነው። ሳሪ አልመጣም። አሁንስ
በዛውንስ ወይኔ ጉዴ! መጀመሪያ ይኸውልህ ታጠብሽ። ዋንጫ የጨበጥክ መሰለህ እንዴ? ዋንጫማ ነው እንዴ የሚያነሳው ከተገኘ አይደብርም? ይጨርስ ወደዛ። አንተ በዚህ አይነትማ ቁጭ ብለህ ካካም ትላለህ። ሲያስጠላው ገርም ነው ግን እኔ ተአምር እንዴ! የምን አንተ ነው ያለህን አምጣ። አንተ ነው የሚባለው። አንተ ቤስት ኢኮ ነው መጨረሻው አይደል? አንተ ወንድም አሙርት ይዛል እንዴ? ምን ወንድማ ነው? ምንድነው የምትወሪው? ወንድሜ ቤስቲ ሜ ኢኮ ነው መጨረሻው። ኧረ በእናትህ ጊዜ የለኝም። የምናባሽ በእናትህ ነው በእናትህ እስቲ በይ ከከነ መጥቶሽ ሰላም አንቺ ያሳፋሪ ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ? ሰርጌ ነው ይበለው ድፍት ለምን አይል ዝቅዝቅ ምን አድርጎሽ ነው? ምን አድርጎሽ ነው? አንተ የሰው መሰለ እንዴ? ሚስትን በብራንድ መስላት ይሉት ብራንድ አይደለች ቦንዳ ናት አይደል? ቦንዳ ናት። ይሄ ቀማላም ቀጣም ሰባት ፊልሙ ጠብም ባላወርድለት ታዲያ ለምን መጣሻው? ፍሩ በላ ነው ዘረራ ተረ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሽው ከአሜሪካ ነው የመጣው በአፋልጉኝ ነው የተገኘው። ይዘጋሉ? አዎ። ምን የልጁ አባት ነው። የማ የኤክስሽ ነው። አንቺ ደግሞ አባቱ ከአሜሪካ የኔ ተንበለ አሁን ደፋስት ያልነበር ራስ ተደፋ የኔ አባቴ ኒጌታ መሳኮና አልቋል። ይኸውልሽ የቤተሰቦቹ ለቅሶ እየቀሰቀሽ ነው። እባክሽ ተይ በእናትህ በቃ እኔ እኮ አይሽ አባትዬው ሲናደድ የሚያደርገውን አያውቅም። ገና በገንዘብ ሳይገለሽ እንውጣ። እኔ በከባ ጉርጋር ውስጥ እኔ ጌታ ተንበለል ብሬን ሳሰጠኝ አጠገቤ እንዳትደርስ እባክሽ። ሰጥሻለሁ። ወደ ዘይድ በእናትህ አመጣጥ እኮ ብር ያለ ነው የምትመስለው። ብሬን ስጠኝ፣ ገንዘቤን ስጠኝ። በቃ መልስልኝ። ደግሞ ምንድን ነው ቅማል? በራብ ልገላት ነው እንዴ? ወይ ስጋ የለ ወይ አጥንት የለ። ነይ ገሸልክ። አንቺም ሰው ነሽ ትናገረኛለሽ። ካልሲ ቆርጠሻል ያረግሽው ካልሲ ቆርጠኝ ይመስላል እኮ ወጣልኝ። እሺ በቃ ብሩን ልመልስላት። በቃ አሰማኝ። አባት በጣም ይቅርታ እንዳሰብ ማንደግ ይቻላል። በጣም አቋም ያምራል። ኧረ አመሰግናለሁ። እግዚአብሔር ይስጥልኝ። ወይ ኬክ ሰሪ ነኝና እንዳሰብ በቃ ኬክ ሰርቼ ልሰጥ ስላሰብኩኝ ሙሉ ስምህን እንድትነግረኝ። መሀል ከተማ ከሚገኙ ኮየ ብራንቻችን መተህ ደብተር መውሰድ ትችላለሽ። የምርሽን ነው? እንዳሰብ ያስቀየመች ልጅ አለች። አናዘር ገር ፋይት ዘን ዩ ይሄ አይነ ነው ተጠብሽልኛል። ዩ አውቃለሁ ደግሞ አንተ ሰልጥነሻል። ዩ አር ኩንግ ፉ ፓንዳ ስኔክ ሲቹዌሽን ኪክ ዛት ገር ኢዝ ማይ ኢነሚ ጠላቴ ናት። ተቀጠቀጠ ነው የምታረጊው ይልሽ እንዴ ይህ ዘገር ለዋታቴሉ እዛ ጋር አታክ ቬሪ ማይንድ ፉል ተቀጠቀ ይህ ዘገር ኮንቲኒው ይህ ዘገር ኦሆ ፈሪ ለናቱ አናገርሽ እኔ እሷን ያወራሁት አንቺን አላወራሁሽም። ወይኔ ጀጊዛ እንግዲህ ታኩሬ አባቴ አንዬ ገብቷል ቻፓው ገብቷል አባቴ። ኧረ እባክህ ኧረ ፍትት ነው የምንለው። ከችበል በቃ ከችበል። ይኸውልህ ያን ሰገጥ ሰውዬ ይዘው እንዳትመጣ፣ ያን ፈጨጭ ሰገጥ ሰውዬ ጭራሽ ይዘው እንዳትመጣ ነግሬሃለሁ። መጣሁ በቃ መጣሁ። ኧረ የፈጠነ መጣሁ። አይ ብራለ አይ ምን እባክህ ማዘሬን አሟት እኮ ሆስፒታል ፈጥነ ደረሳሉ። ማዘርን አንተ ለምን እስካሁን ያልነገርከኝ? እና እንደዚህ ነው ብዙ ሰው አያትም አንድ ሰው ነውና የሚያት በዛው ደግሞ የሆነ ቀበሌ እጅ መታወቂያ ስለማወጣ በቃ ችግር የለም። እናትህ ጋር መጀመሪያ እንሄዳለን። ከዛ በኋላ መታወቂያ ጋር ደግሞ አንተ ትገባለህ። እናትህ እንግዲህ ያን መታወቂያ ካወጣሁ በኋላ ደግሞ እዛ ፍርድ ቤት እገባለሁ። የሆነ ጉዳይ አለች የምጨርሰውና አንተ እዚሁ እና ፍርድ ቤት ይኸውልህ ስንት ነገር አለ። ምስክር አምጣ ትባላለህ። ስንት ነገር አለ። በእናትህ የዛ ሰዓት ላይ እኔ ከኔ በላይ ማን ነገርኩህ አይደል እንዴ? ለበዓል ደግሞ ቢሉ አላስል ሊሄድ ነው። በዛው ሄዳለሁ። አራት ቦታ ነው የሚሄደው። የኔ ደንበኛ አለ እዛ ወስድህና እዛ ታስሞርደዋለሁ ነው የምልህ። በቃ ምንም እንዳታስብ። ያን ከጨረስኩ በኋላ ደግሞ ለእናቴ ሾርባ ምናምን ጁስ ምናምን ልገዛ ስለሚሄድ አምስት ቦታ ነው የሚሄድ። እናትህ ታማለች። አንተ እናትህ ጋር ትሆናለህ። እኔ ሾርባውን እሰራለሁ። እና እንዴት ምንም እንደ አንተ ጥቁር ስለሆንክ ሲጀምር አትጠያትም። እናቴ ነው እኔ ካየኋት ይበቃል አልኩህ። አንዴ ችግር አለበት። እኔ ልጠይቃት ነው አይደል የምሄደው። በቃ እቃ ነገር ገዝተን ሄደን እጠይቃታለሁ። በቃ አንድ ነገር እንግዲህ አትሄድም። እዚሁ ሁን በቃ። እሄዳለሁ። ማን አንተ?